መናገር አቁሚ። አንደኛ እቅድሽን ሳታሳኪ ለሰዎች መናገር፣ ሁለተኛ ሁሉንም ጓደኛ ማድረግ፣ ሶስተኛ በማይሆን ሰዓት ሪሌሽንሽፕ መጀመር፣ አራተኛ ስለ ቤተሰብሽ ማውራት፣ አምስተኛ ብዙ ወንዶች ጋር ተራ ወሬ ማውራት፣ ስድስተኛ ምንም ለውጥ ከዛሬ ትላንት ከሌላቸው ጋር መዋል። የራስ ዋጋ እውነተኛ መውደድ የሚገለጸው መጀመሪያ ራስን በመውደድ ነው። ሰዎች አንተን ከማክበራቸው በፊት አንተ ራስን አክብረው። እነሱ ሁኔታህን አይተው ነው የሚለዋወጡትና የሚያከብሩ። የአንድን እቃ ዋጋ የሚያወጣው ሻጩ ነው። ካላወጣው እኮ መቼም አይሸጥም። የራስህን ዋጋ የምታወጣው አንተ ነህ። ቦታህን እወቅ። ራስህን ከምንም ነገር በላይ አክብረው ወዳጄ። ጉዞ ወደ ለውጥ ድግስ ላይ ከቡፌው የምትፈልገውን የምግብ አይነት ሁሉ አንስተህ ስትጨርስ ምግቡን ፊት ለፊት አስቀምጠው። ዓይንህ እንዳየውና አፍንጫህ እንዳሸተው ብቻ ቢደረግ አያበሳጭም? ያበሳጫል። በህይወትህም ብዙ የሚጠቅሙ ነገሮች አንብበህ ሰምተህ በአእምሮ ሰብስበህ ግን ተግባር ላይ ካላዋልከው አሪፍ ምግብ ሳይበሉ ዝም ብሎ ከማሽተት በምንም አይለይም። ወዳጄ ከምትፈልገው ያስቀረህ አለማወቅ አይደለም፣ ያወቅከውን አለማድረግ ነው። ዳይ ወደ ተግባር። ጠንካራ ሴት ለመሆን ለምታምኝበት ነገር ቁሚ። ክብርሽን አስቀድሚ። ብዙ ማሰብ አቁሚ። ራስሽን እንጂ ወንዶችን አታሳጂ። ብትችይ ዝምታ አብዢ። ማንም ድሮ በሚያቅሽ ቦታ እንዳትገኝ። ተመለስ። በተሳሳተ አውቶቢስ ውስጥ ከገባህ በመጀመሪያ ፌርማታ ላይ መውረድ አለብህ። ካልሆነ አውቶቢሱ ላይ በቆየህ ቁጥር የመመለሻ ዋጋ የበለጠ ውድ ይሆናል። የማወራው ስለ አውቶቢሱ ሳይሆን ስለ አንተ ወይም ስለ አንቺ ነው። በአንድ ሙከራ ተአምር አይሰራም። ኤለን መስክ በቴስላ ለ17 ዓመታት አላተረፈም። አሁን የዓለማችን ቁጥር 1 ባለጸጋ ነው። ጆሮ ጋም ፖድካስት ሲጀምር ማይክራፎኑ የተበላሸ ነበር። አሁን የዓለማችን ዝነኛው ፖድካስት የእሱ ነው። የጋሪ ቪ የመጀመሪያ ቪዲዮ እጅግ ደባሪ የሚባል ነበር። አሁን የዓለማችን አንደኛ ዩቲዩበር ነው። እውነተኛ ስኬት ጊዜን ይፈልጋል። አንዴ ሞክረህ አታቋርጥ። እስከ